አክሊሉ ደረጃ ይባላል። እቺ የምታምር ቆንጆ ደግሞ ማርያ ደመቀ ትባላለች። እኔ ግን ህመሜ ብዬ ነው የምጠራት። በጣም ወዳታለሁ። እሷም እንደዛው። ደግሞ አበባ በጣም ትወዳለች። ከልጅነታችን ጀምሮ ፍቅራችን ሁሌም አንድ ነበረ። ትምህርት ስንማር በአንድ ደብተር፣ ስንቀመጥ በአንድ ወንበር፣ ብቻ ሁሉ ነገራችን በጣም ደስ ይል ነበር። ከዛም የ12ኛ ክፍል የማትሪክ ፈተና ሲደርስ አክሊሉ ምዕራፍ አሸናፊ ምዕራፍ ከአሁን በኋላ እንዳይደገማችሁ። እሺ ማርያ፣ እሺ ማርያ፣ እሺ ወደ ጨዋታችን እንመለስ። እሺ አክሊሉ ነው ይዘው። እሺ እኔ ደግሞ አሸናፊ ይዘን። እሺ ይያዘላል። እሺ ትልቅ ወንጀል ፈጽመሃል ተብዬ ከትምህርት ቤት ተባረርኩ። ከነጭራሹ እንዳልፈተን ተደረግኩ። እኔም በንዴት ወደ ውትድርና ስገባ ማርያም እኔን ተከትላይ መጣች። ከዛም ስልጠናችንን ወሰድንና ስራችንን ጀመር። ስራችንን ከጀመርን 2 ዓመት ሆኖናል። አክሊሉ ደስ አትልም ይቺ አበባ? ደስ ትላለች። ለኔ ግን ብዙም ደስ አትልም። እንዴ ለምን? የአበባዋ ማማር ጠልቼ ሳይሆን ልክ እንዲህ እንዳማረባት ብዙ አትቆይም። በሰከንዶች ጸውልጋ ወደ አፈርነት ትቀየራለች። ለዛም አበባ አልወድ። ገለጻ ጥሩ ነው። እኔ ግን መቼም አልጸውልግብም። እሺ አምናለሁ የኔ አበባ። ሻለቃ ሳይመጣ የልጅነት ጨዋታችንን እንጫወትና አንተም ወደ ተመደብክበት ቦታ እኔም ወደ ተመደብኩበት ቦታ። እሺ ልብ ይወዳል። እሺ እኔ ግን አልወድሽ። እንደማትወደኝ አውቃለሁ። በቃ ለማንኛውም ሻለቃ ካየን ቅጣቱን ጨመር ያደርግብናል። ስለዚህ አንቺም ወደ ቦታሽ እኔም ወደ ቦታዬ አይሻልም? እሺ በቃ ምሽት እንገናኛለን። ጸለገች አበባ የምታገኝልኝ እኮ ነው ይዘልኝ ነው። እሺ ሞክራለሁ። እሺ ይገርማል። አባቴ አሸናፊ ብሎ ስም አውጥቶልኝ
ይሄው አሸናፊ ሆኜ ቀረሁ። ደስ አይልም? ደስ ይላል። በእርግጥ ከሃዲ ነኝ። ነገር ግን በህይወትህ የተመኘኸውን አላገኝ ስትል ከሃዲና በቀለኛ ትሆናለህ። ገና ከልጅነት ጀምሮ ስንማር ለሱ አጨብጫቢ ሆኜ ቀረሁ። በዛ ላይ የማወዳትን ልጅ ወሰዳት። ስራ እንዴት ነበር? ጥሩ ነበር። ካንተ ጋር ትምህርት እንዴት ነበር? አንዳንድ ሰዎች እንቅፋት ይሆኑብሻል እንጂ ጥሩ ነበር። እሱማ ልክ ነህ። ግን ደግሞ አክሊሉ እንቅፋት ቢበዛብን በፍጹም በቀለኛ እንዳትሆን እሺ? ህይወትሽን ለማናቀፍ ቢመጡብሽስ ምን ታደርጊያለሽ? ይኸውልህ ችግሩን ናቅ አድርጎ ወደ ሌላ መስመር መጓዝንም ነው። ያኔ ተሸናፊውን አሸናፊ ትሆናለህ። የጥላቻ ተቃራኒ ፍቅር ነውና አንተ ደግሞ ፍቅርን ብቻ ተከተልሽ ወንድም። እሺ አንቺ ካልሽኝ እሰማለሁ። ያው አንቺ ሳትማሪ ለኔ ብዙ ኖረሻል። ለኔ ስትይ 24 ሰዓት መስተንግዶ እየሰራሽ እኔን ታስተምሪኛለሽ። ስለዚህ አንቺን ምክር ደግሞ መስማት ግዴታዬ ነው። እሺ እንዴ ቆይ ዩኒፎርሙን አለበስከው እንዴ? ሱሪ አይ ልለብሰው ነበር እኮ ማታ ጥለሽልኝ አልነበረ? አልደርቅ ሲል ቱታ ለብሼ በዛ ላይ ሰማመሩ እየተቆጠኝ ነው እንዴ? እሺ ምንድነው? ከጫካው አበባ ላመጣልሽ ነበረ። ከጫካው ዞሬ አበባ ፈልጌ ሳጣ እቺን የመሰለች ቅጠል አመጣልሽ። አመሰግናለሁ አክሊልዬ። ስጦታ የፍቅር ማስታወሻ ነው። እኔ ግን በስጦታ ብቻ አይደለም ማስታወስሽ፣ ሁሌም ማስብሻለሁ።
ለሰከንድ ካጠገቤ ስትርቂ ያመኛል። ታውቂያለሽ ስለሌና ስላንቺ ፍቅር ሳስብ አንዳንዴ ደስታ ይሰማኛል፣ አንዳንዴ ደግሞ በጣም ያስፈራኛል። ቆይ ፍቅር ያስፈራል እንዴ? ልክ ነህ። ደስ የሚሉ ፍቅሮች ፈተና የበዛባቸው አንተን ነበር የምወዳት አያቴ። ለማንኛውም ይሄን ርዕስ ረስተን እንደተለመደ ስለ ህይወት አስተምረኝ። እሺ ልቀመጣ። እሺ አንድ ደስ የሚል ጥቅስ አለኝ፣ እሱ ልንገርሽ። እሺ ልቤ እያልሽ ይበልጥ አታሳምኝ ህመሜ። እሺ ልጀምር። እሺ የምነግርሽ የምወደውን ጥቅስ ነው። ስለዚህ እኔ ልጀምር፣ ከዛ ደግሞ አንቺ ደግሞ የተለያዩ ውዝዋዜ ታቀርብልኛለሽ ማለት ነው። እሺ ልቤ። እሺ ለማንኛውም የምወደውን ጥቅስ ልበልልኝ። ያኔ ካፈር በላይ እያለው ሳይቀርቡኝ ቀሩና፣ ያኔ ካፈር በላይ እያለው ሳይቀርቡኝ ቀሩና፣ አሁን ካፈር በታች ስሆን ውድ አበባ ሰጥተው ፍራጄንም ድል ባለ ድግስ አዋጡልኝ። ደስ ይላል። አለቀ። ደስ ይላል። ለጊዜው ግን አልገባኝም። እንደሚመስለኝ ልባቸው የተጎዱ ሰዎች የሚጠቀሙት የትዝብት ቃል ይመስለኛል። በትክክል መልሰሻል። ስለዚህ አንቺ ደግሞ የተለያዩ የብሔር ብሔረሰቦችን ሙዚቃ ታሳየኛለሽ ማለት ነው። ካልተነሳሽ እሺ በቃ ባለፈን በትዝታ ሲመልሱት ደስ የሚልም የማይልም ጎን አለው። እንግዲህ ምን ይሁን፣ እኔ ትምህርቴን ጨርሼ ጥሩ ስራ እየሰራሁ እገኛለሁ። እነሱ እዛው ጫካ ለጫካ ይዞራሉ። እነሱን ብሎ ወታደር እመነኝ አክሊሉ ዋጋህን እሰጥሃለሁ። አሳርፍ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ ሻለቃ። ሰላም ነው አይደል? ስራ እንዴት እየሄደ ነው? ስራ በጣም ጥሩ ነው። ግዳጅ አሪፍ ነው? በጣም አሪፍ። ወታደር ሁልጊዜም ዝግጁ መሆን አለበት። ወታደር ከሆንክ ደግሞ መጀመሪያ ልብስ መሟላት አለበት። ትጥቁ የተሟላ፣ ልብሱ የተሟላ፣ ጫማው የተሟላ፣ አስተሳሰሩ፣ አለባበሱ፣ 8 ቁጥር ማሰሩ ግዴታ የተሟላ መሆን አለበት። ይሄን ታውቃለህ? አንድ ነገር እኔ የምልህ ከማሪያ ጋር ያለህን ግንኙነት እኔ እየነገርኩ ነው፣ እያስጠነቀቅኩ ነው። ከዚህ በኋላ ወደ እርምጃ ገባለሁ። ወታደራዊ እርምጃ መውሰድ አይቀርም። ለአንድና ለመጨረሻ ነው የምነግርህ። ማስጠንቀቂያ ነው ይሄ ማለት ነው። ስለዚህ ከሷ ጋር ያለ ነገር ከፈለክ ከግዳጅ መልስ ፍቃድ ይልካለሁ፣ ትሄዳለህ። ፍቃድ እንደፈለክ ትሄዳለህ፣ ችግር የለውም። ግን አሁን ግዳጅ ላይ ነን ያለነው። ወዴትም መሄድ አይቻልም። ግዳጅ ከተጨረሰ ወደ ካምባችን ስንመለስ የዛን ጊዜ መሄድ ትችላለህ። 24፣ 48፣ 72 ሰዓትም እፈቅድልሃለሁ። ከዛ ወዲህ ግን አይቻልም። መጀመሪያ አስበህበት በፍላጎት ነው የወጣው። ግዳጅ ላይ ሆነህ
እናትም ብትሞት አይቻልም፣ መሄድ አይቻልም። ከግዳጅ መልስ ካምፕ ግን ከሆነ ትሄዳለህ። አሁን ወደ ግዳጅ መግባት ትችላለህ። ወደ ሌላ ቦታ ሄደን በነፃነት አንኖርም? ልክ ነሽ። እዚህ የምናደርገው ድርጊት ራሱ ከመጠን በላይ ነው። ሻለቃም እንዳልሽው እያስጠነቀቀን ነው። በጣም ህግና ስርዓቶችን እየተላለፍን ነው። ደግሞ ሳላስበው ቀርቼ እኮ አይደለም። ምን ላድርግ ብለሽ ነው? ከአቅሜ በላይ ስለሆነብኝ እኮ ነው። ሳይሞክሩት ባይሳካ ሞክሩት ባይሳካ ቢቀር ይሻላል እንትን ነበር አያቴ። ለማንኛውም አስብበት። እኔ እኮ መሄዱን ከዚህ መልቀቁን ጠልቼ ሳይሆን ይኸውልሽ፣ አንድ ወታደር 7 ዓመት ካልሞላው በራሱ ፍቃድ ከስራ ገበታው ላይ መሰናበት አይችልም። ልክ ነህ፣ ግን መፍትሄ አይጠፋም። ሀገርን ክዶ መሄድ ከበድ ቢልም አንቺ ካልሽሽ እንሞክራለን። እሺ ካልከኝ ያሰብኩት ልንገርህ። ምን መሰለ? ማታ ላይ ሁሉም ወታደሮች ካምፕ ውስጥ ራስ ሲበሉ እኛ ቃስ ብለን ልብሳችን ይዘን ሾልከን እንጠፋለን። ጥሩ ሀሳብ አይደለም? በጣም ጥሩ ሀሳብ ነው። አዎ እንዳልሽው እዚህም ሆነን ከጥፋታችን አልታገድንም። ወይ ለፍቅራችን አልሆን ወይ ለሀገራችን አልሆን። እኔስ በአንቺ ፍቅር ምክንያት አንቺም በእኔ ፍቅር ምክንያት ህግና ደንብ እየጣስ አጉል ሰውን ሌላን ወታደር እስከማሰደብ ድረስ ደርሰናል። ስለዚህ መሄዳችን የተሻለ አማራጭ ነው። ከዛም በቃ አንቺ ካልሽው አይቀር እንደውም አንድ የማውቀው ደላላ አለ በባህር ሀገር ወደ ውጭ የሚልክ። ስለዚህ ለሱ ልደውልለትና ከዚያ በኋላ በባህር ወደ ውጭ ሀገር እንሄድና ቆንጆ ስራ ሰርተን ብዙ ገንዘብ ይዘን እንመጣና ከዛም ቆንጆ ቪላ ቤት ገዝተን ልጆች ወልደን ዘና ፈታ እያልን እንኖራለን። ደስ ሲል። በጣም ደስ ይላል። ማርያ እንዴ ከመጀመሩ ነው በስሜ የምጠራኝ? ላንቺ እኮ ሺህ የሚሞላ ስም ባወጣልሽ አልጠግብም። ምክንያቱም ትለይብኛለሽ። አመሰግናለሁ አክሊልዬ። እኔ ብቻ እንዴት ነሽ? በረከት ሰላም ደህና ናችሁ? አለን። ጥሩ ነው? ጥሩ ነው። ወደ ስራ እየሄድክ ነው? አዎ ወደ ስራ እየሄድኩ ነው። ትምህርት ጥሩ ነው? ጥሩ ነው። በርቱ ጎበዞች። መልካም። እሺ አንደኛ ደረጃ እንድትወጡ በርቱ። እሺ አሁን ለበረዶ መግዣ የሚሆን ልስጣችሁ። በቃ ቻው። እሺ ሰላም ሁኑ። እሺ ቻው። ቻው እንወዳለን። ሄሎ ሾርቅ። ሄሎ አሸናፊ፣ እንዴት ነሽ? ጀግናዋ ሀገሯን ጠባቂ። አለሁ ደህና ነኝ አሸናፊ። ምን ነው ጠፋ? ደውለህ አታውቅም? በሰላም ነው? አለሁ። ሞቅ ያለ ዜና ስትነግሪኝ እየጠበቅኩን ነው። ምን አዲስ ነገር አለ? አዲስ ነገር ያወሩትን ሪከርድ አድርጌ ፎቶን በስልክ ልኬልሃለሁ። ግባላዩ። በጣም አመሰግናለሁ። ችግር የለውም አሸናፊ፣ ምንም አታስብ። ሌላውም አዲስ ነገር ሲኖር በፍጥነት ናኪልኝ። እሺ የሾርቅ ለካርዲናል አንዳንድ ነገር የሚሆን እንደተለመደው ልክልሻለሁ። ከተማ ስትገቢ አውጪው። እሺ
እኔ እኮ ልተባበር ብዬ ነው፣ በሌላ ነገር አታስበው። የለም የሾርቅ ደውልልሻለሁ። አሁን ወደ ስራ እየሄድኩ ነው። እሺ በቃ አሸናፊ፣ ሰላም ሁን። በይ ሰላም ሁኚ። ቻው። እሺ እንደነገርኩሽ የአንቺ ምድብ ከናክሉ ጋር ከሆነ የነገርኩሽን ጉዳይ ታግዢኛለሽ ማለት ነው። ቆይ እኔ የምለው መከታተሉ ለምን አስፈለገ? እና አክሊሉ ለአንተ ምን ናቸው? አክሊሉ ለኔ በጣም የምወደው ወንድሜ ነው። ይገርምሻል፣ አክሊሉ ጋር መንታ ልጆች ነን። እናም ወደ ውትድርና የመጡት ልጅነት ይዟቸው ፍቅር ተባብለው ተያይዘው ጠፍተው ነው። የሆነ ነገር እንዳይገጥማቸው የግድ በድብቅ መከታተል ስላለብኝ ነው። መጥፎ ነገር አይሆን እንጂ በምችለው ነገር ተባበራለሁ። አሸናፊ በጣም አመሰግናለሁ። ውለታ አለብኝ። ለበጎ ነገር ከሆነ ችግር የለውም አሸናፊ። ለመጥፎ ነገር ከሆነ ግን ስራዬም ህሊናዬም አይፈቅደውም። እኔም አውቃለሁ እኮ ስራሽ እንደማይፈቅድ። እናም እንደነገርኩሽ እሺ፣ በጣም አመሰግናለሁ። ሰላም ሁኚ። አሸናፊ ማቀናበር እኮ ትችላለህ። እሺ ምን ሆነ እንዴ? አላችሁ እንዴ? አሁን ምንም ሚስጥር አልሰማችሁም አይደል? ጎበዞች፣ የማንንም ሚስጥር መስማት ጥሩ አይደለም። እሺ እሺ፣ አሁን ሂዱ፣ ረፈደባችሁ። ጭራሽ ቁጭ በይ አንቺ። ዛሬ ባለፈው ምንድን ነበር ያልኩት? ምንድን ብዬ ነው ያስጠነቀቅኩ? ባለፈው እኔ ምን ብዬ ነው የነገርኩት? ይቅርታ ሻለቃ፣ ምን ላድርግ ብለህ ነው? ግዳጅ ላይ እንዲያለህ አንተ ረሳው ማለት ነው? ካምፕ ላይ ያለ መሰለህ? ፍቃድ ይሰጣለሁ ብዬ ነግሬሃለሁ አይደል? እንደ ወንድም እንደ አባት ሆኜ ነው ብዙ ነገር እየነገርኩ እያስረዳሁህ ያለሁት። ለምንድን ነው የማሰማው ግን አንተ ልጅ? ስንት ጊዜ ነው ቆይ ልትነገር የምችለው? ሻለቃ በጣም ይቅርታ፣ ሁለተኛ አይለመደኝም። ወታደር አድርግ አታድርግ ብቻና ብቻ ነው። አታድርግ የተባልከውን ነገር አታድርግ ነው። አድርግ የተባልከውን ነገር ታደርጋለህ። የዛሬን ብቻ ማረኝ ሻለቃ፣ ሁለተኛ አይለመደኝም። ለማንኛውም ዛሬ ወታደራዊ ቅጣት ትቀጣለህ። ና እንፈልጋለሁ። ወዲህ ተንበርክ። ታች ሳልናገር አትነሳ። ታች ያዝ። እዛው ላይ ታች እንዲያትነሳ የነገርኩህ ላይ ታች 10 ትሰራለህ። ላይ 1 ስቆጥር ብቻ ታች ላይ 1 2 9 10 ያዝ። ሰው እዛው ያዝ። ቶሎ መነሳት። ሰርፍ ግዳጅ ላይ ሆኖ ወደዛ ይበላል። እኔ በሰጠኋችሁ አቅጣጫ ትፋለማላችሁ፣ ውጊያም ካለ ትዋጋላችሁ። ስለዚህ አንተም ልብስን ታስተካክላለህ። አሁን እየቀጣው ስለሆነ ነው ያስወለኩ እንጂ ታስተካክላለህ። ከዚህ በኋላ ካገኘኋችሁ ሁለታችሁንም እርምጃ ወስዳለሁ። የምትፈልጉት ነገር ካለ ደግሞ ወደ ከተማ ከግዳጅ ስንመለስ ወደ ካምፕ ስንገባ የዛን ጊዜ እለካችኋለሁ። ከዛ ውጭ ግን አይቻልም።
ከተማ አልናፈቀሽም? ሰላም፣ እንዴት ናችሁ? እንዴ ሰላም ነው? እዚህ ናችሁ? አዎ ቁጭ በይ። ፍቅራችሁ ደስ ይላል። ብዙ ሰው ይለናል። አንቺ የምትወጂው የለሽም? አለኝ። በስራ ምክንያት ተለያይተን በቅርቡ ደግሞ ወደ ፍቶትቼ እንገናኛለን። የሩቅ ፍቅር አደጋ አለው። በቻልሽው አቅም ጊዜ ስጪው። እሺ የሺወርቅ። አመሰግናለሁ አክሊሉ። እኔ የምለው ግን እናንተ ፍቅረኛ ማሾቹ ናችሁ እንዴ ባንድ ካምፕ ልትመደቡ ቻላችሁ? የፍቅራችን ጠባቂ ከጎናችን ስላለ ነው። ፍቅራችሁ ደስ ይላል። ግን ፍቅራችሁን እያያችሁ ወታደራዊ ስነ ስርዓት እንዳዘነጉ፣ ቅጣቱ የከፋ ነው የሚሆንባችሁ። ልክ ነሽ የሺወርቅ። ከአንዴም ሁለቴም በላይ ሻለቃ አስጠንቅቆን ነው። እኛ ራሱ በጣም ከመጠን በላይ ህጉን እየጣስን ነው። እናስተካክላለን። ስለ ምክርሽ እናመሰግናለን። አረ ችግር የለውም። በቃ ሂጂና ትንሽ እረፍት አድርጊ። እኛ እዚህ እንጠብቃለን። እሺ በቃ እናንተ ካላችሁ ትንሽ እረፍት ላድርግ። ደግሞ አክሊሉ ያለው ነፍሳኔ አትወስን። እሺ ወንድም እንዲበሳጭ አታድርግ። የምን ወንድም? አረ በቃ ምንም የለም። እየቀለድኩ ነው። እናንተ ካላችሁ ትንሽ ከፍ እረፍት ላድርግ። እሺ እና ወደ ካምፕ እረፍት አድርጊ። ሰላም ያለችው ግራ ገባኝ። አልገባኝ። በቃ አሁን የነርሰውና እናምልጥ። አንተም ልብስን ይዘህ ውጣ፣ እኔም ልብሴን ላምጣ። እሺ ይኸውልሽ፣ ልብስሽን ይዘሽ ስትወጪ የማይመችና ሌሎች ሰዎች ወታደሮች ካሉ ሻንጣሽን ምናምን ብዙ ዕቃ ትሸከሚሽ። የተወሰነ ልብስ ብቻ ደራርበሽ ውጪሽ። እሺ ውዴ። ተጠንቀቂ። እሺ እሺ። አሸናፊ ስልክህን አንሳ። ሄሎ አሸናፊ፣ ደጋግሜ ስደውል እኮ ስልክ አታነሳም። ልጆቹ እያመለጡ ነው። ፍጠን፣ ለሻለቃ ነገር ላስቆማቸው ነበር ግን እኔ ልምከራቸው ስላልከኝ ነው ዳንተ ቀጥታ ደወልኩ። አይ ቆይ ራሴ ጥሩ አድርጌ መክሬ ለሻለቃ አስረክበዋለሁ። እሺ ቶሎ ፍጠን፣ ወንዙን እየተሻገሩ ነው ሳያመልጡ። አታስቢ፣ በስልኬ ቁጥጥር ውስጥ ናቸው።
አሁን ልሂድ፣ እደውልልሻለሁ። እሺ እሺ አሸናፊ፣ ግን አደራሽ በደንብ ምከራቸው። እሺ እኔ ጀግና። ሞኝ መከራቸው ትለኛለች። ጥሩ አድርጌ ነው እንጂ የምመክራቸው። ደግሞ ህሊና እንዳለው ሰው ይጸጽተኛል ትለኛለች እንዴ? የት አካባቢ ነው ያሉ? ሲሎኬሽን ላውራና ላይ የሚገርም ቦታ ለእኔም ያግዘኛል ማለት ነው። አሪፍ ቦታ። ዋው 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 ዋው! ሄሎ ሄሎ፣ ዳንኤል ጭንብልና ቢላ አዘጋጅታችሁ ጠብቁኝ። መጣሁ። መጣሁልህ አክሊሉ፣ ዋጋህን እሰጥሃለሁ። ያጠፋነው ጥፋት በወታደራዊ ስነ ስርዓት ቅጣቱ የከፋ ቢሆንም እኛ ግን ለፍቅራችን የተሻለ ህይወት ለመኖር ጉዞ ወደ ውጭ ሀገር በባህር ለመሻገር እየተጓዝን ነው። አሁን ግን የምንበላው ከውትድርና የያዝነው ብስኩትም እያለቀ ነው።
አክሊሉና ማርያም እንዳትንቀሳቀሱ። የእናንተ በህይወት መኖር እዚህ ጋር ያበቃል። ቆይ እነማን ናችሁ? እኛ እኮ ሰላማዊ ሰው ነን። ለስራ ወደ ተሻለ ቦታ እየሄድን እኮ ነው። እነማን ናችሁ? እባካችሁ ለፍቅር አምላክ ልቀቁ። አታውን ነው። እኛ እኮ ሰላማዊ ሰው ነን። ቆይ እነማን ናችሁ እናንተ? እባካችሁ ስለ ፍቅር አምላክ ገንዘብ እኮ ነው የለንም። ወታደር ብር ሳይሆን የሀገር ፍቅር ነው ያለው። የሀገር ፍቅር ደግሞ በእናንተ በታማኝ ወታደሮች እያየን ነው። ወታደር? ቆይ ወታደር መሆናችንን በምን አወቅ? መንታ ወንድማማቾች አይደለን? እኔ ወንድም የለኝም። ዋጋህን እሰጥሃለሁ አክሊሉ። በለው ዳንኤል። ተውት እባካችሁ፣ ተውት። ተውት እባካችሁ፣ ተውት። ዋጋህን እሰጥሃለሁ። ዝም በል። አሁን አንተ ልጨርስህና ከዛ ወደ ወዷ ፍቅረኛችን ማለቴ ፍቅረኛ ዞራለሁ ማለት ነው። ነው ከሷ ልጀምር። ምን ይዘጋል? እስኪ ባለፈው የጀመርሽልኝን የብልሃተኛውን ባለ ታሪክ ንገሪ። ያማ እንደሚገድል ሲረዳ ራሱን በራሱ አድምቶ ከሆዱ ደም የወጣ አስመስሎ ድብድቡ ሳይበዛበት ነፍሱን አተረፈ። እነሱም የሞተ መስሏቸው ጥለውት ሄዷሉ ይባላል። አክሊሉ እባካችሁ ተውት። ዝም በያችሁ ተባልኩልን። አክሊሉ በቢላ ይሻልሃል ወይስ በሽጉጥ? እባክህ አትግደለን እባክህ። ዝም በይ። አንቺ በህይወትሽ ስለ ፍቅር ወይም ስለ ሌላ ጉዳይ ተለምነሽ ረግጠሽ ሄደሽ ይሆናል። ስለዚህ መሞታችሁ የግድ ነው። ማን እንደሚገላችሁ አለማወቃችሁ ነው። አይ አክሊሉ አትሞትም። ተነስ አክሊሉ ተነስ። ለነገሩ የሚሞት ሰው ማን እንደሚገለው አወቀ አላወቀ አይጠቅመውም። እባክህ አትግደለን እባክህ። ስለዚህ መሞታችሁ የግድ ነው። ይገርማል። ብዙ የምነግርህ ጉዳይ ነበረኝ። ሳልነግርህ ሞትክ ማለት ነው። አይ በሽጉጥ ሳልገልህ ሞትክ ማለት ነው። አክሊሉ ተነስ። አይሞትም አክሊሉ። አክሊሉ ተነስ። አክሊሉ ተነስ። አክሊሉ እኔን ለማን ጥለህ ነው የምትሞተው? አክሊሉ ተነስ።
በእናትህ ልቀቀኝ! አልቀቀኝ! አክሊሉ! ልቀቀኝ! አክሊሉ! አንቺንም ልጨርስሽ ነበር፣ ግን ትንሽ አሞራ በልቶ እስኪጨርሰው ካጠገቡ ሁኚ። መቼም አቅም ኑሮሽ መራመድ አትችይም። ሰላም ነው? ጠፋሽ? አለሁ። ቆይ ለምን የፍቅሬን ጥያቄ አትቀበይኝም? በዚህ ሁኔታ እንዴት እቀጥላለሁ? በጣም እየተጎዳው ነው። ነገርኩሽ አሸናፊ። እና እሻልሽ ማለት ነው? አይ እንደሱ ማለት አይደለም። እኔ ላንተ አልሆንም። የምወደው ልቤ ሰው አለ። አንተን እሺ ብል ልቤ ካንተ ጋር ይሆናል? አይ አይሆንም። ስለዚህ ተወኝ። አክሊሉ ተነስ! አክሊሉ አይሆንም፣ አትሞትም። አክሊሉ ተነስ! እኔ ለማንተላ አክሊሉ ተነስ! አልሞትኩም እኮ አንቺን ለማን ጥዬ ሄደዋል? እንዴት አልሞትክም? ቆይ እነማን ናቸው? እንጃ ገንዘብ ፈልገው እንዳለን አይመስልም። ወታደር ነው እንጃ ብቻ እኛም ይጠናል። ህመሜ ወይ ልቤ፣ እንደተለመደው የልጅነት ጨዋታችን ታጫውት። እሺ ውሃ ወዳለበት ቦታ ሄደን በቃ ተሸነፈ ማለት ነው። ምን ላድርግ? እንደ ወፍ መብረር ብችል ምንኛ ደስ ባለኝ ነበር። ነገር ግን ይየሽ መብረር አልቻልኩም።
ደረቀ። አንድ ጉንጭ ጠጣ። አረ ሁሉንም ጠጪ፣ ሁሉንም ጠጪ። አይ ያንተ ይብሳና። አረ አንቺ ጠጪ። አፍ ደርቆ ያዩታል። ማንኝ እኔ አልጠማኝም፣ ጠጪ አንቺ። እሺ ደለሽ ምን ያልጠማኝም፣ ጠጪ። እሺ ሁለታችንም ጠጣ። አይ ጠጪ። ውሃውም አለቀች። ከውትድርና ያመጣነው ብስኩትም አለቀ። በአካባቢው እንኳን ምንም ሰው የለም። ምን ይሻለናል? እቤ ወይ ህመሜ፣ ሁሌም ወዳለሽ። እኔም ሁሌም ውድድ ነው የማደርግሽ። ይሄ የአያቴ ስጦታ ነው። እሺ የኔ ማስታወሻ እንዲሆነ ሁሌም አንገት ጋር ይቀመጥልኝ። አመሰግናለሁ። እሺ ስለ ስጦታሽ አመሰግናለሁ። ደግሞ ከዚህም በላይ ስጦታ እንደምትሰጪኝ አልጠራጠርም፣ አምናለሁ። ከዚህ መከራ ወጥተን ብዙ ስጦታ ሰጥሻለሁ፣ ትሰጪኛለሽ። አዎ እኔም እሰጥሻለሁ፣ አንቺም ትሰጪኛለሽ። ደግሞ ከዚህ መውጣታችን አይቀርም። አመሰግናለሁ። እቤ ልክ እንደ ልጅነታችን ዝፈንልን። አንቺ የሰማይ ጨረቃ፣ አንቺ የሌሊት ብርሃን፣ በይመልሽ መች ይሆን የኛ ቀን? አንቺ አልኩም ውሃ ጠማኝ። ውሃ ጠማሽ? በቃ እስኪ ወደዚህ አካባቢ ወንዝ ካለ ፈልጌ ልምጣሽ። እስከዛ ጠብቅኝ እሺ?
ወንድሞቼ ሚስቴ በውሃ ጥም ልትሞትብኝ ነውና እዚህ አካባቢ ውሃ ያለበት ወንዝ የለም? እዛ ማዶ ይታያል። እዛ ጫካው ስንት ሰዓት ይፈጃል? 2 ሰዓት ይፈጃል። እዚህ ቦታ ሩቅ ስለሆነ ሰው ሆነ እንስሳት አይኖርበትም። እኛም ፍየል ይዘን ስለመጣን ነው በአጋጣሚ ያገኛል። እሺ እዛ ለመሄድ አልደርስም፣ በጣም ስላመመኝ ነው። ትንሽ ውሃ ይኖራችኋል? አይኖረንም። የላችሁም? ለሚስቴ ልድረስላት፣ ፍቅረኛ ሚስቴ ትንሽ ውሃ። እሺ ይኖራል። ውሃ ስለሰጣችሁኝ አመሰግናለሁ። እሺ የሚበላ ምግብስ የላችሁም? እኛም ጠዋት ከበላን ማታ ምን በላ። ስለዚህ የላችሁም ማለት ነው? እሺ አመሰግናለሁ። እሺ በቃ ለሚስቴ ልድረስላት። በጣም አመሰግናለሁ። እሺ ፈጣሪ ካንተ ጋር ይሁን። አሜን። እንዴት መጣ? እዚህ እኮ ሰው ምንም አይኖርም። ምን ሆኖ ነው ግን እግሩን የማያነቅሰው? ምን ሆኖ ይሆን? መከተል አለብን። እንሂድ እስኪ። ግን ሰው የለም ብለሽ ነው? እባክህ ቶሎ ና። አንዴ ፊትን አይቼው ልሰናበት።
ልቤ እወዳለሁ። ሳላገኝህ በቀላሉ ተለያየን። ውሃ ጠማኝ። እወዳለሁ። ውሃ ህመሜ ውሃ አገኘሁልሽ እኮ መጣሁልሽ። ውሃ አገኘሁ። ሁለት ልጆች ብታይ ዞሬ ዞሬ ወንዙ ውሃ ያለበት ሩቅ ነው፣ ግን ሁለት ልጆች ደረሱልኝ። አገኘሁ። መጣሁልሽ ህመሜ። ተኝተሽ ነው ህመሜ? ህመሜ ተኝተሽ ነው? አዎ ተኝተሽ ነው። እየቀለድሽ ነው አይደል? ቀልድ እንደማልወድ ታውቂያለሽ። ውሃም ትችልሻለሁ እኮ ማርያ። አይሆንም፣ አትሞችም ማርያ። ማርያ አትሞችም ማርያ። ማርያ አትቀልጃ፣ ተነሽ። አትሞችም። እየቀለድሽ ነው። እየቀለድሽ መሆን አለበት ማርያ። አትሞችም። እየቀለድሽ ነው አይደለ? እባክሽ ተነሽ። ለምን ጥለሽ ትሄጃለሽ ማርያ? እኔን ለማን ጥለሽ? ይኸው ደርሼልሻለሁ እኮ ማርያ። እባክሽ ተነሽ። ለማን ጥለሽ ትሄጃለሽ? እሺ ምን ላድርግሽ? አሁን እኔ ለችግርሽ አልደረስኩም። በጣም የማረባ ሰው ነኝ። እሺ ምን ላድርግሽ? አሁን ምን ላድርግሽ? ያሳደገን ታቦት ወስጄ እንዳልቀርብሽ አቅም የለኝም። ቆይ ለምን ጨከንሽብኝ? እንዴት ላድርግ? እዚህ ባዶ ሜዳ፣ እዚህ የማላውቀው ሀገር ጥዬሽ ልሄድ ነው። እሺ ምን ላድርግ ማርያም? አይሆንም። ውሃም ትችልሻለሽ። ደርሼልሻለሁ እኮ ደርሼልሻለሁ። ትንሽ እየቀለድሽ ነው አይደል? አይሆንም። ማርያ እባክሽ ጥለሽኝ አትሂጂ። ቆይ እኔን ለማን ጥለሽኝ? ቆይ ለምን? እሺ የት ይዤሽ ልሂድ? ማርያም እባክሽ ተነሺ ማርያም። የማላውቀው ሀገር ጥዬሽ ልሄድ ነው ማለት ነው? ጓደኞቼ፣ ወንድሞቼ እርዱኝ! ወንድሞቼ ሚስት የሞተችብኝ ድረሱልኝ! ወደ ተሻለ ቦታ ልቅበራት፣ ድረሱልኝ! ወንድሞቼ እባካችሁ ድረሱልኝ! ሚስት የሞተችብኝ፣ ቢያንስ ወደ ተሻለ ቦታ ልቅበራት።
ትተሺ አለመድረሴ እንዳበባ ስቀሽ ሳትጠግቢ ቦርቀሽ ለቀለሰት አትርገፊ ባክሽ ቀን አይጨልምብኝ የችሁት ማን አለኝ ልቢያንቺ ሆነሽ ህመሜ እኔ ግን ተቀይሜሻለሁ። እሺ ተቀይሜሻለሁ። ያሁን ላይ ያወራነው ቃል ገደል ከተትሽው ማለት ነው። ተቀይሜሻለሁ። ምክንያቱም ብዙ ቃል ነበር፣ ብዙ የምናሳካው። አንቺ እድለኛ ነሽ። ምክንያቱም ውሃ ጠማኝ የለ እራበኝ የለ ሁሉም ነገር ከሌለበት ቦታ እዚሁ ቀረሽ። እኔ ሴት ልሂድሽ ንገሪኛ፣ የት ልሂድ? ጨካኝ ነሽ። ተቀይሜሻለሁ። አበባ እንዳልኩሽ ልክ እንደ አበቦች ታምሪያለሽ ብዬሽ ነበር። ነገር ግን አንቺ አበባሽ ሳይጸወልግ ወደ አፈር ተቀየርሽ። ቆይ ለምን? በጣም ተቀይሜሻለሁ። ምክንያቱም አንድ ነገር ልንገርሽ፣ አበቦች አብበው ቶሎ ይረግፋሉ አይደለ? አንቺ ግን ቢያንስ ልክ እንደ አበቦች ጸውልገሽ ብዙ ብትቆይልኝ ጥሩ ነበር። አንቺ ግን ረገፍሽ። ተነሽ እንጫወት። ልክ እንደ ልጅነት ትዝታችን። እኔም አልሄድም እኮ ጥዬሽ አልሄድም። የት እሄዳለሁ? ከአንቺ ጋር የማሳካው ሁሉ ነገር ቀርቷል። ታዲያ የት እሄዳለሁ? አልሄድም፣ እዚሁ ተኛለሁ። ህይወት ግን እግዜር የለሽ። አንቺ ህይወት እግዜር የለሽ። የምንወዳቸውን ሰዎች ለምንድን ነው የምንወዳቸውን ሰዎች ሳንጠግባቸው የምትወስጅብን? ጨካኝ ነሽ። ህመሜ
ደግሞ የሰጠሽኝ ስጦታ በጣም አመሰግናለሁ። ግን ምን ዋጋ አለው? እኔ ስጦታ ሳልሰጥሽ አንቺም ሌላ ስጦታ ሳትሰጪኝ ጥለሽኝ ሄድሽ። ካጠገብሽ ልተኛ አይደለ? እሺ ቆይ ከቦርሳዬ ጋር ምን ለበስ? ወታደር ልብስ ልልበሰው? እሺ አይሆንም። አልቆይም። እሺ ለምን ትሄዳለህ? በቃል መፍትሄ አይሆንም ያልሽው እና አንዳንዴ በህይወትሽ ውስጥ መሰናክል ሆነው ብዙ ነገር የሚያሳጥሽን ሰዎች ዋጋቸውን መስጠት ግድ ነው። አለበለዚያ ግን የበቀል ስሜት ልብሽ ጋር እያገረሸ ያማል። አልችልም። እሺ አልቆይም። ቶሎ ነው የምመለስ። እሺ ውሃ አለልሽ፣ ከበረደሽ ደግሞ ጨርቃችን አለ። ቶሎ ነው የምመጣ። እሺ እስከምመለስ ድረስ ሰላም ቆይልኝ። እሺ ደህና ሁኚ። እኔ ምን አውቃለሁ? ያ ሰውዬ ሚስቱ ሞታበት ነው ማለት ነው። እውነትህን እኮ ነው። እኔ እኮ መቃብር አልወድም። ሚስቱ ሞታበት ይሆናል። ያው ውሃ ይዝበታል። ኧረ ነን የምላችሁ አቤት። አሸናፊን ታውቁታላችሁ? አዎ። ኧረ በጣም ትወዱታላችሁ? አዎ። ይገርማችኋል። እኔ ራሱ በጣም ነው የምወደው። ወንድሜ ነው። እንደውም መንታ ልጆች ነው እና እኔ ከውትድርና ነው የመጣሁት። ስለዚህ የምናወራው ነገር ስላለ እንዳትረብሹን ራቅ ብላችሁ ተጫዋቱ። እሺ? ወደ ታች ርቃችሁ ተጫዋቱ። እሺ? ወደዚህ እንዳትመጡ። እሺ? ምን ትችላላችሁ? እሺ? ተጫወታችሁ። ማሬ አገኘሁት እኮ። ጀግናው አላየኸኝም እንዴ? ነቃህ? እንዴት ነህ እባክህ? ከባድ ሰው ነህ። ቆይ እንዴት ሞታ ተነሳ? እንደሞተ ተነሳ ነው ያልከው? ወታደር አንድም ተዋግቶ ሲሞት፣ አንድም ደግሞ ለሀገሩ ግንባሩን ተብሎ ሲሞት አንተም ገለኸኛል ነበር። እኔም ከሞት ተነስቼ አንተን ልገል መጣሁ። እህቴ ለእኔ ብላ እሷ ሳትማር መስተንግዶ እየሰራች እኔ ከምሬ ካጠገቧ ደርሳለሁ ስል ህልሟ ሁሉ ጨለመ። ከዛም ከትምህርት መባረሬን ስትሰማ እሷም ራሷን
በገዛ ጨርቋ ሲጥ አድርጋ ሞተች። ከዛም ላመለሳት ነገር ሆኖብኝ የማርያ ፍቅር የሚያዘኝና እንድረጋጋሁ ከዛ ያችን ምትክ ፍቅሬን ድጋሚ ባንተ ምክንያት አጣኋት። ነጠቅብኝ። አሁን ግን ሰውነትን በዚህ በጋሚ ብላ ማርያን ወዳት ስለነበር ስትረጣች ላይ ብሎኝ ነው። ታዲያ ለምትወደው ሰው ሞት ትመኝለታለህ እንዴ? ንገረኝ። እባክህ አታሰቃይ፣ ቶሎ ግደለኝ። እንዲህ አሰቃይቼ ባንዴ ነው የምገድል። ትዝ ይልሃል እኔን ገድለኸኝ ማርያን አሞራ ይብላት እየተሰቃየች ትሙት ብለህ ጥላ ስትሄድ፣ እኔ ግን ሳልገልህ አልሄድም። ብዙ አሰቃይቼ ሴት ነው የማደርግ። አሁን ወደ መሞቻ ያኔ በሽጉጥ ልግደልህ በቢላ ያልከው ትዝ ይልሃል? በቢላ ይሻልሃል ወይስ በሽጉጥ? ንገረኝ። ደስ ባለ ግደለኝ ብቻ አታስቀኝ። አይ በቢላው ይሻላል እንዴ? አዎ በቢላው ይሻላል። አይደለም በሽጉጥ ብትሞት ይሻላል። ሽጉጥ የሚገርም ሽጉጥ። በቢላው ልግደልህ በሽጉጥ? ንገረኝ። በሽጉጥ ብትሞት ይሻላል። ቢላው በጣም ደክሞት፣ ስለዚህ በሽጉጥ ብትሞት ይሻላል። በቀል መፍትሄ አይሆንም። አንዱ አንዱን ሲገድል ሁሉም ተያይዞ ይተላለቃል። ስለዚህ ወንድም በቀልህን ትተህ እግር ወደ መረራ መንገድ መጓዝ ትልቅ አሸናፊ ነው። ኧረ እንደዚህ እያልሽ ብዙ ነገር አታውቅም። እኔ እኮ የሚገርመኝ ባልሰራሁት ነገር ሴት ደፈረ ብሎ እኮ ነው ያስባረረኝ። የሰራሁት ነገር ቢሆን አይቆጨኝም ነበር። ከነጭራሹ ባልሰራሁት ወንጀል ትምህርት ቤቱ ጋር ትልቅ ወንጀል ፈጽመሃል ተብዬ ከዚህ በኋላ ይኸው 12ም አልፈተንም ተባረርኩ። ታዲያ እንዴት ዝም ልበል? አልችልም፣ ዝም አልልም። ግድ የለህም ቻለው። አልገልህም። ለካ ብዙ ቃል አለብኝ። ቆይ እንዴት ልግደልህ? አንድ ጥያቄ ልጠይቅህ። አንተ በትምህርት ዝናን አተረፍክ፣ የምትፈልገውን ሁሉ ተበቀልክ። ከዛስ ምን ተጠቀምክ? ንገረኝ፣ ምን ተጠቀምክ? ለምሳሌ ትምህርትህን ተምረህ ቆንጆ ስራ ይዘህ እየኖርክ ምግብም እየበላ ይሆን? እሺ የሁላ ኖሮ ምን ተጠቀምክ? መኖርህስ አንድ ወደዚች ስለመጣህ ነው እንበል። ግን የሁላ ጭካኔ ምን ይጠቅምልሃል? ሁሉም ባዶ ነው። እኔም ብዙ ሳላቅ አንተን ተበቅያለሁ። ሁላችንም ከኃጢአት ውጪ ያተረፍነው የለም። ስለዚህ አልገልህም። እንዲህ እየተሰቃየ ብትሞት ይሻልሃል። ስለዚህ አልገልህም። ሰላሙን የምወድ የልጅነት ጓደኛዬ እንዲሁም መንታው ወንድሜ
እንዴ የሺ ደህና ነሽ? በጣም ደህና ነኝ። ደግሞ እንዴት ነው ያማረብህ እባክህ። እኔ ምንም ቆይ ምን አይነት አረመኔ ነህ? ያችን የመሰለች አበባ ስትረግፍ ምን ተሰማ? ደስ አለ? ደስ ይላል አይደል? ለእንዳንተ አይነት ጭንቅላታ ቢስ ደስ ሊል ይችላል። ሀገሩን የሚወድ መልካም ዜጋ እንዳለ ሁሉ እንዳንተ አይነት መጥፎ ህሊና ቢስ ግን በመልካም ሀሳቦች እየገባ ሀገርን ያራቁታል። የስራ ሚስት አሸናፊ እኔ ለሀገሬ ብዬ ትዳሬን መስዋዕት አድርጌ ብገባ በእንዳንተ አይነት ከሃዲ የተነሳ የምወደው ስራ ያጣ። ያችን የመሰለች አበባ በአንተ ምክንያት እንድትረግፍ ህይወቷ በአንተ ምክንያት እንዲጠፋ አደረግ። የስራ ሚስት አሸናፊ አሁን ምን ተሰማ? የደስታ ስሜት ወይንስ የሀዘን ስሜት ወይንስ የቁጭት ስሜት ነው የሚሰማ? ቆይ ግን ምን ተጠቅም? ምንስ ያገኘው ነገር አለ? እኔም ከስራ ተባረርኩ፣ ያችን ምስኪንም አፈር በላት። አሁን የምኞትን አሳክታል። ደስ ይበል። መልካም ህይወት አሸናፊ። እና አንቺም ሳትገለኝ ልትሄጂ ነው? አልታወቀም እንጂ እኮ ሞታል። ሞትስ እረፍት ነው። በቁም መሞት ነው እንጂ የሞት ሞት አልታወቀም እንጂ እኮ በቁም ሞታል። ሞት እኮ እረፍት ነው። በቁም መሞት ነው እንጂ የሞት ሞት ይቅር በለኝ ጓደኛዬ፣ እንዲሁም መንታ ወንድሜ። አንተ ባትገለኝም እኔ ራሴን አጠፋለሁ። መሞቴ ግድ ነው። ሞት ነው የሚገባኝ። ቆየሁብሽ እንዴ? አይ ብዙም አልቆየሁም አይደለም፣ ትንሽ ቀን ብቻ እኮ ነው የቆየሁብሽ። ደግሞ ያረኩልሽ አበባም ደርቃለች አይደለም? አዎ ደርቃለች። እመሜ ለምን ተነስተሽ አልጠበቅሽኝም? ግን የምር መጨከርሽ ነው እንዴ? በጣም አዝኜብሻለሁ እመሜ። ያኔ በህይወት እያለሽ አንቺ ስጦታ ሰጥተሽኝ አልነበረ? የምትወጃት የአያትሽን ውድ ስጦታ ሰጥተሽኝ አልነበረ? እኔ ደግሞ በህይወት አልሰጠውሽም። በዛ ተራ ከከተማ ይችን የምታምር አበባ አምጥቼልሻለሁ። አክሊሉ ደስ አትልም ይህች አበባ? እኔ ግን መቼም አልጸወለግብም። እሺ አጫውችን ልክ እንደ ልጅነት ጨዋታችን፣ እንደ ልጅነት ተነሽ እንጫወት። ልክ እንደ ልጅነታችን የቃቃ ጨዋታስ አንጫወትም? እንጫወታለን። ልተኛ አይደለም? እዚች ጋር ልተኛ ወይስ በቃ እዚች ጋር ልተኛ አይደለም? እዛችንም አለ የትም አልሄድም። እሺ እዚሁ እስከምትመጪ ድረስ እጠብቅሻለሁ።
ሻለቃ ትዝ ይልሃል? ያኔ በውትድርና እያለን የመከርከኝ ምክር ስለ ሕይወት ብዙ አስተምረኸኛል። አንተ መልካም ነገር ስራ እንጂ ሁሉም ነገር ይሆንልሃል፣ ይሳካልሃል። አንተ ግን ታገስ፣ የሚመጣብን ነገር ሁሉ አድርግ፣ ቻል ብለህ ነበር። የመከርከኝ ምክር ስለ ሕይወት ብዙ ነገር ያስተማርከኝ። አይዞህ፣ ታገስ፣ አንተ መልካም ነገር ስራ እንጂ ሁሉም ነገር ጥሩ ነገር ይገጥምሃል ትለኝ ነበር። ታዲያ ምን ነው የኔ ሕይወት ለምን አልተሳካም? ታዲያ መልካም ነገር እየሰራ ጥሩ ነገር የሚገጥም ከሆነ ለምን ማርያን አጣኋት? የምመኘው ከማርያ ጋር በፍቅር መኖር። አንተ የመከርከኝ ምክር የእህቴ ምክር ሰምቼ በቀል ምንም አይጠቅምም ብዬ ብዙ ነገር ታገስኩ። ከዛም ግን አልቻልኩ። አክሊሉ ተው፣ ፈጣሪ የሚወደውን ነው የሚወስደው። የባለፈው የፍቅር ታሪክ እኔ ነግሬህ ነበረ። ተው፣ በርታ፣ ጠንከር በል። አልቻልኩም። እኔ እኮ የሚገርመኝ ቢያንስ ለሷ አለመሆኔ፣ ቢያንስ ያሳደገን ታቦት ላይ አለመቅበሬ፣ ለሷ መሆን አቅቶኝ ሜዳ ላይ መቅበሬ። ልክ ነህ። የወታደር መቃብሩ ሁሉም ቦታ ላይ ነው። ስለዚህ የ6 ወር ቅጣትህን ትቀጣለህ። አሁን ወደ ስራ ትገባለህ። ሻለቃ አልሄድም። እኔ ማርያን ትቼ የትም አልሄድም። ምክንያቱም እሷ እስከምትነሳ ድረስ ብዙ ነው የምጠብቃት። ምክንያቱም እሷን ትቼ እኔ ያለ እሷ ህይወት የለኝም። ለእሷ ስል ነው ከውትድርና የሚያመለጥኩት። ምንም ቢሆን ያለ እሷ ህይወት የለኝም። ስለዚህ በጣም ይቅርታ ሻለቃ፣ አልሄድም። አክሊሉ የምልህን ስማኝ። ወታደር ሲያለቅስ አያምርበትም። ተነስ፣ ለሀገር ታስፈልጋታለህ። ተነስ፣ ሻንጣን ያዝና ወደ ስራ። ህመሜ እንዳልኩሽ የልብ ህመም ሆነሽ ጥለሽ ጠፋሽ። ያኔ ካፈር በላይ እያለን ያልጠወለግሽ አበባ ነበርሽ። አሁን ግን አበባሽም ረግፎ አፈር ሆነሽ ቀረሽ። የኔና የማርያ ፍቅር ልክ እንደ ልጅነት የቃቃ ጨዋታ ሆኖ ባጭሩ ተቋጨ። አበባዬ ነሽ እንዳልኳት አፈር ሆና ቀረች። ህመሜ ደግመሽ አበበሽ ልክ እንደ መስከረም አበባ ትመጪ ይሆን? ብትመጪም ባትመጪም እኔ ግን ከዚሁ ሆኜ እጠብቅሻለሁ። እወድሻለሁ ማርያ። ዳበባ ስቀሽ ቃመ ሄድሽ ነው መመለስሽ ሳትጠግቢ ቦርቀሽ ቃመ ሄድሽ ነው መመለስሽ ህልሜ አንቺ ሆነሽ እቅዴን ትቼው
ሰላም የሚሰፍነው ዓይንሽን ሳየው ነው። አትሂጂብኝ አትራቂ ጎኔ ኑሪ ስትስቂ በማላውቀው ሩቅ ሀገር ባዕድ ሲሆን ያንቺ ቀብር አትሂጂብኝ አትራቂ ጎኔ ኑሪ ስትስቂ በማላውቀው ሩቅ ሀገር ባዕድ ሲሆን ያንቺ ነገር Thank you.